አሸባሪው የትነግ ቡድን ሀገር የማፍረስ ተልዕኮውን ለማሳካት ህፃናትና ሴቶችን ሳይቀር ለጦርነት በማሰለፍ አሳይተዋል። ሰሞኑን በአፋር ክልል ወረራ ሲያደርግ ህፃናትን አደንዛዥ እጽ እንዲጠቀሙ በማድረግ ወደ ጦርነት በማስገባት ለከፋ ችግር ዳርጓቸዋል። ተመልካቾቻችን የዚህን ዜና ዝርዝር እንደደረሰን የምናቀርብ ይሆናል። የማይጸብሪ ግንባር የደረሱ የአማራ የፋኖ አባላት የአሸባሪውን ጁንታ ለመደምሰስ የተዘጋጁ መሆናቸውን ተናገሩ። የፋኖቹ አሸባሪውን ለመደምሰስ በሚደረገው ርብርብ ሁሉም የበኩሉን ድርሻ እንዲወጣም አሳስበዋል። ይርጉፋንታ ተጨማሪ አለው። እንግዲህ ወዲያ ማን ነው የሚፈራ? የተወለደው ደም ያስተፋራ። የህወሓት ጁንታ ቡድንን ለአንዴና ለመጨረሻ ጊዜ ለመደምሰስ ሚሊሻዎችና ፋኖች እየገቡ ይገኛሉ። ዝግጅታቸውን ጨርሰው አዳርቃይ ገብተዋል። ዝግጅት አድርጎ ወደ ደንበራችን መጥቶ የተወሰነ ቦታ ይዟል። እሱን ለአንዴና ለመጨረሻ ጊዜ ከደንበራችን አስለቀቀን ድጋሚ ኢትዮጵያን እንዳይበትናት ከሌሎች ወንድሞቻችን ጋር ከሌላም ክልል ያሉ የልዩ ኃይል አባላት ወደኛት እየመጡ ነው ያሉ። ከነሱ ጋር ሆነን ኢትዮጵያን ሊበትን የተነሳ ኃይል ስለሆነ ይሄን ለአንዴና ለመጨረሻ ጊዜ ወደ መቀመቅ እናወርደዋለን ብለን እናስባለን። ህዝብ አደራ ጥሎብናል። ይሄን አደራ በብቃት እንወጣለን ብለን እናስባለን። ተወሸቴ ባየባላለው የአማራ ፋኖ ነኝ። ነጻነት ከሌለ ሰላም ከሌለ አገር የለምና ለሀገራችን ታግለን ነጻ ልናወጣ ነው ታግለን ልመጣ ነው። አርበኛ ደረጀ በላይ ይባላለሁ። ትግሉ በዚህ ፋኖ ብቻ ሳይሆን የአማራ ወጣት በልዩ ኃይልም በሚኒሻም በፋኖም በመደራጀት የአማራን ነጻነት የአማራን ማንነት ለማስመለስ የተዘጋጀ ምርጥ የአማራ ፋኖ ነው። ስለዚህ አሁን እኛ ያለን ኃይል አሟጠን የአማራን ደንበር አስመልሰን ከዚህ በላይ የአማራ ማንነት እንዲከበር የአማራ ነጻነት እንዲረጋገጥ ተዘጋጅተናል። ስሜ ቤዛዊት አያሌው እባላለሁ። ወደዚህ ትግል ለመቀላቀል ያበቃን ማንነታችን ነው። ዩኒቨርሲቲ ያለንም በአማራነታችን ስንጨቆን ነበር። የአማራ ተማሪ አማራ በመሆኑ ብቻ ብዙ ግፍና በደል ደርሶበታል። ያ ግፍና በደል ደግሞ እኔ ውስጥ ትልቅ ቁጭት አለ። ይሄን ግፍና በደል ያደረሰብንን ኃይል መቃብሩን ቆፍረን መቅበር አለብን ብዬ ስላሰብኩኝ ወደዚህ ትግል ተቀላቀያለሁ። የአማራ ፋኖች የህይወት መስዋዕትነት በመክፈል የሀገር ነቀርሳ የሆነውን የህወሓት ወንበዴ ቡድን ለአንዴና ለመጨረሻ ጊዜ ነቃቅሎ ለመጣል ተዘጋጅተዋል። ይሁንና በህልውና ላይ የተደቀነውን አደጋ ለመሻገር የሁሉም ዜጎች ርብርብ ይጠይቃል ብለዋል። አማራ ፋኖ ማለት ይሄ ነጻነት ተጋዳይ ማለት በሙሉ ሴትም ወንድም ዘርም ጾታም ሃይማኖትም አይለይም። ሴትነቱ ቄሱም እንደቄስነቱ ሁሉም ታግሎ ነጻነቱን ለማስከበር ሁሉም የሚታገል ነውና ገንዘብም ያለው ገንዘብ የአይምሮ ብስለት ያለው በአይምሮ ብስለት የጠንካራ ታጋኝ ነው በጠንካራ ትግል እንዲረዳ እናስባለን። አፈሙዝ የመረጠን አካል በአፈሙዝ ማናገር የሚችሉበት የሰራዊት አባላቱ ድልና ብስራቱ ቅርብ ነው ብለዋል። እኔ እሱ ባለ የጎቤ መልክ ልጅ ነኝ። የአረበኛ ጎቤ መልክ ልጅ ነኝ። ድሉ የኛ እንደሚሆን እርግጠኛ ነኝ። ምክንያቱም የትነግ ኃይል ፋኖ መጣበት ሲባል እንደሚበተን እናውቃለን። አሁንም ያው እንደማይጠብቀን እርግጠኛ ነኝ። ምክንያቱም ፋኖን ይፈራዋል። ተዘጋጅተን ቆርጠን ተነስተናል። ድባቅ ነው የምንመታው። እናሸንፋለን። ድሉ የአማራ ፋኖ ነው። ድሉ የአማራ ህዝብ ነው። ድሉ የአማራ ልዩ ኃይል ነው። ድሉ የራሳችን ነው። የአማራ ልዩ ኃይል ሚሊሻና ፋኖ እንዲሁም መከላከያ ሰራዊቱ በሚያደርገው የመልሶ ማጥቃት ዘመቻ ህብረተሰቡ ደጀን በመሆን በሰፊ ርብርብ የስንቅና የሞራል ድጋፍ እያደረገ መሆኑን በተንቀሳቀስንባቸው አካባቢዎች ተመልክተናል። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባ ይርጉፋንታ ነኝ ከአዳርቃይ።